ምንድነው ሰው በሰፈሩ መኖር አይችልም እንዴ? ይጋጥተኛል ይፋራት ይስጣል። ምን ሆነሽ ነው? ሱቅ ተልኬ ስመለስ ስጭኝ ይለኛል እንዴ? ምን ማን አባቱ ነው ስጭኛለሽ? ያ ነው የሰፈራችን ጉልቤ። ወይኔ የወንድም ትንሽ እንደሌለው አሳየዋለሁ። ነይ እንሂድ። ተው ወንድሜ ይቅርብ። እና ምን እስኪያደርግሽ ነው የምጠብቂው? ነይ እንሂድ። የቱ ባለጌ እንደሆነ ታሳይ። ወንድሜ ተው በእናትህ ልጅ እኮ በጣም ኃይለኛ ነው። ነይ አልኩሽ ነይ። ወንድሜ ይቅርብን። እንመለስ። እህቴ እሱ ነው እንዴ? አዎ አንተ እህቴን ስጭኝ ያልካት? አዎ ደበረ ከፊት ስጪ ልላት እችላለሁ። ወንድሜ ና በቃ። ወይኔ ባለጌ ደሞስ ጭኝ ሲል አያፍርም? ይሄ ደፋር እንኳን ለሱ ላንተ ለወንድሜ ራሱ አልሰጥም እኮ። እና ኦኬ ፓስታ እኮ ነው እና ልሰጥ ነው። ፓስታ ለፓስታ ነው። እናት ሆድ ብትገባ አታመልጠኝም። እናት ሆድ ብትገባ አታመልጭኝም። እሺ ስሚ ስልክ አስደውይኝ እስኪ። ዞር በል ወደዛ። አንቺ አስደውይኝ፣ ስልኬ ጠፍቶብኝ ነው። በራስህ አትደውልም እንዴ? በቃ አላስደውልም። ስልኬ ጠፍቶብኝ ራሴ ጋር ነው የምደውለው። ፈንካሽ ቶሎ በል። ብርቅሽ ነው ደግሞ ምንም ነገር እንዳጎረጉር እንዴ ትስጠላ አስቆናኝ። አንቺ ስልኬን እርኩስ ብለሽ ነው ሴቭ ያደረግሽው? ምን ነው አላመንክበትም እንዴ? እቺ ተመታች። እርኩስ ዮርዲ አረ ስልክ እየተደወለ ነው። ማን ይላል? ደነዝ አንተ አላመንሽበትም? አፈር ብላሽ ና ለቀም ና ለቀም ምን ነው ጄሪ? አንቺ ምን አለብሽ እዚህ ተደላድለሻል? ጉድሽን አልሰማሽ? ወንድምሽ ሊሰደድ ምን ሲያወራ ሰምቻለሁ። በጣም ራስ ወዳድ ነው። ቆይ እንዴት ለቤተሰቡ አያስብም? ሂዶ ሰው እየሞተ እያየ አይደል? ገና ለገና ሊቢያ ሲሄድ እህቴ ለምን ይልኛለች ብሎ ነው። የምርሽን ነው? እንዴት ወንድሜ እንዴት ይሄን ከኔ ይደብቀኛል? እንደውም ይኸውልሽ አይኑን በጨው አጥቦ አሁን እየመጣልሽ ነው። በደንብ መካሪ። ቆይ ይምጣት ብቻ እግሩን ነው የምሰብርለት። ደሞ ይንጎባል። ጭራሽ እንደዚህ ጀመረ። አስቆሚው። ሲስቱ የኔ ቆንጆ። ምን ነው? ምን አይነት ራስ ወዳድ ነህ ግን? እንዴት ትንሽ እንኳን ለኛ አታስብም? ትንሽ እንኳን አታፍርም? ጥለህን ጨክነህ ልትሄድ ነው? ሰማሽ እንዴ? ቀላል ሄደው ከጓደኞቼ ጋር እኮ ነው። እና ጓደኞቼ ገደል ገቡ ብለህ አብረህ ተከትለህ ትገባለህ እንዴ? ድብና አድርጌ ነዋ። ትቀልጃለሽ እንዴ? በጣም ታሳፍራለህ። ኬንያ እኮ ነው የምሄደው። እግረ መንገዳችንን ሐዋሳና ዲላን እየጎበኘን ለ9 ቀናት ነው የምንቆየው። ጉዞውን ያዘጋጁልን ኤክስፕሎር ኢትዮጵያና ማንላ ትራቨል አንድ ላይ በመሆን ነው። ይሄ ነገር ትራቨል ነው እንዴ? እኔም ሄዳለሁ እንዴ? ያኔ መሰለ ጥፊ ካወረድሽብኝ በኋላ ዝም ብሎ ሄዳለሁ አለ እንዴ? ቆይ አንቺ ወንድምሽ ገደል ቢገባ አብረሽ ትገባለሽ? ግጥም አድርጌ እገባለሁ። ጥፌን ግን ትመልሻታለሽ እንዴ? ሁላችንም እዛው ኬንያ እንገናኝ። ተነስቼ በጥፊ ነው ማጠናገርሽ። እኔ አትችልም ማላንቺ በላንቺ እንደው ምትምን ያስፈልጋል። ባጠገብሽ ብሮጥ ትወድቂያለሽ እንጂ በቁንጥጫ አገልሻለሽ። ቀፋፊ ስታስጠላ። ባክሽ ቶሎ ታጠብ። ምን የሚሄድበት አለ? አጨማልቅ ቶሎ ታጠብ። ቸኩያለሁ። አንቺ አምሽን ምን አድርገው እንት መቸልስ ነው። ታጠብሽ ታጠብኩ እንዴ? ባኮሪያ ታብዛ ዝም ብለህ ታጠብ። ኮፍሽን አትክፈቻ። እኮ ነው አፍሺ የኔ ሻበላ ያማታ እንዴ ጄሪ አትተቀጠልኩኝ። አፍሺልኝ አትተቀጠልኩኝ። አረ ወይኔ ያየኝ ወይኔ እናቴ ተንገበገብ ኮፍሽ የተረገምኩ ሆነ አይደል? ይሁን ላዝም ብለህ ታጠብ። ኡፍ ቶሎ በል እካካታ። እኔ ረፍ ያገባኝ ፊትሽ ነው በጣም አቃጠልሽኝ እኮ። ምን እባክህ ዝም ብለህ አድርግ። እያፈስኩ እንዴ ምንድነው የሚያነጨንጭ? ሄዶ ወደዛ ሲስጠላ። እንደውም ፀጉሬን የምታጠባለሁ ፍርዝ ነው ማረገው ዛሬማ። ትቼዋለሁ። ለምን? ምን አባታኛለህ? ዶማ አመዳ ነግቢ አቲ ካልሲ ነበር። ምን
ማለት ነው እየሞከርኩ? አንተ አይገባህም እንዴ? ያንተን የጠነባ የገማ ካልሲ ለማጠብ እየሞከርኩ ነው። ያንተን እንደ ሩዝ ቃርቃር ያለ ያንተን ካልሲ ለማጠብ እየሞከርኩ ነው። አንተ ከሰው እኩል ልትሆን እንድትሄድ እየሞከርኩ ነው። አንተ ካልሲ እኮ ሲጨምቅ ውሃ አይደለም የሚወጣው፣ አሻ አፈር ሲኖትራክ በለው ያን ጋር እየታገልኩ እየሞከርኩ ነው። አይሸትም። ይገባል። ሄሎ የት ሆነሽ ነው? ምንድን ነው? ቁልፉን የት አድርገሽው ነው? ርቦኛል። ምንድን ነው? ርቦኛል እያልኩሽ አይደል? የት ነው ያለሽው? እና እኔ ልምጣ? እኔን ትበላኛለህ? ኡፍ አንቺ ሴትዮ፣ እኔ እየቀለድኩኝ አይደለም። የት ነው ያለሽው? ከማን ጋር ነሽ? ርቦኛል፣ ቶሎ ነይና ምግብ ስጪኝ። ጓደኛዬ ጋር ነኝ። ወዲህ ምንድን ነው? ጓደኛዬ? ያቺ ቆንጆ ልጅ ነች ጓደኛሽ? አትሟዘዝ እባክህ። ቻው። ሄሎ በጣም ርቦኛል። ወይኔ ራሴ፣ ወይኔ ጉዴ! ምን ቆመሽ ታይኛለሽ? ዋይዘሽ ላሽ። እሺ ቶሎ በይ። ምን አይነት ውበት ነው በመድኃኒዓለም። ምን እያደረጋችሁ ነው? እቺ ልጅ ራባት እንጂ ትንፋሽ አጠራት እንዴ? አንተ ሰው ሙክ ይርባል አይደል እንዴ? ቆንጆ። አዎ አባዬ፣ ማስጠላታችሁ ሲጀመር። አሁን እኮ ነው የማስበው፣ በዚህ ፍጥነት እንዴት መጣክ? ቤት አልነበርክ እንዴ? በያንጎ ነዋ፣ በያንጎ። ያንጎ ለኔ ሲሆን ብር የለም። አንተ ግን በራይ ትሽቀረቀርልኛለህ። እስከ 30% ባነሰ ዋጋ እኮ በፍጥነት የተሻለ ጉዞ መጓዝ ይቻላል አይደል እንዴማ? ልክ ነህ አባዬ። ይሄን ማቆሚያ ላይ ምን ልሂድ? ነይ እንጂ ከምትለፊ በያንጎ ብትሄጂ አይሻልም? ራሴ አፕሊኬሽኑን